ሰብስክራይብ እኔ ናችሁ ጋር ዛሬም በአዲስ ብሎግ መተናል። ዛሬ ደግሞ ዲኮር እንሰራለን ነው የምናሳያችሁ። በጠዋት የተነሳ ሁለት ዲኮር ነው ያለብን፣ ግን ገና 11 ሰዓት ነው ሌሊት ነው። በቃ ሁለት ዲኮር ስንሰራ ስሜት ምናምን ያላችሁን ያለውን እናስጋችኋለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ተመስገን ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ጋይስ ይኸው አሁን ነክቷል። ሙሉ በሙሉ አልነካም፣ ግን ነክቷል። ጋይስ ይሄኛው የአባ ገዳ ዲኮር ነው ስራ የተባለው። ይሄ የአባ ገዳ ዲኮር ነው እየተሰራ ያለው። ጋይስ ይኸው አሁን ስቴጅ እያስተካከል ነው። ይሄ የአባ ገዳ ነው የታዘዘው። እንደነገርኳችሁ የአባ ገዳ ነው የታዘዘው። ለመደርደር ቦታው በጣም ወጣ ገባ ነው። በጣም አስቸጋሪ ድንጋይ እያመጣ ነው። ቦታው እንትን ነው፣ አይመችም። ጋይስ ጣውላ እየፈለግን ነው። የለም ስቴጁ ምንም እንትን የለም፣ ምን የሚመች ቦታ የለም። ጣውላ እየፈለግን ቦታው ፒስታ ነገር ነው። በቃ ድንኳን የጣለው እሱ ጋር አይመችም ነው ምንም። ጣውላ እየፈለግን ነው። ጠፍጣፋ ድንጋይ ሊፈልግ እየዞረ ነው። ከቤት ይዞ መምጣት ነው ከዚህ በኋላ። እንደተነገረዋችሁ የአባ ገዳ ነው ዲኮሩ ጋይስ፣ የአባ ገዳ ነው። ፌሳ ሰብስክራይብ በል ሰብስክራይብ በል አንዴ ሰብስክራይብ በቃ ማላስገቡ መስለዋል።
አሁን ደግሞ ድንኳን እየጣልን ያለው ነው የምናሳያችሁ። ድንኳን እየጣልን ያለው እናሳያችኋለን ማለት ነው። አሳያችኋለሁ። አርፈ ስራ አሁን ጋይ ሰው ይሄኛው ዲኮር ይሄንን ይመስላል። ድንኳን ደግሞ እዛ እየጣሉት ነው። ይሄኛው ዲኮር ያው አበባ አለው። የአባ ገዳ ስሩ ብለው ነው እንደዚህ ሰራ ነው። የአባ ገዳ ነው። ቀለል ዲኮር ነው። በባህል ወጉ ደምቆ ሰርጋቸው በወላጅ ስልኩ ቻርጅ ሊዘጋ ስለሆነ ፓወር ባንክ ይዘና አሁን በቃ ወደ ዲኮር እንሰራ ስለሆነ አሪፍ ነው። ይህ ስራ እንዳይፈታ ማታ ሰርተን ያሳደር ነው። ወደ መኪና ሊጫን አሁን እንግዲህ እየሄድን ነው። ሁለተኛው የምንሰራበት ዲኮር እዚሁ ሰፈራችን ነው። እዚህ ጋር ወጣ እንዳላችሁ ታዩታላችሁ። እና ምስር ዲኮር ትባላለች። የቲክቶክ አካውንቷ በዚህ በኩል አስቀምጬላችኋለሁ። ስልክ ቁጥሯን ደግሞ በዚህ በኩል አስቀምጬላችኋለሁ። የፈለጋችሁትን ነገር ድንኳንም ሆነ ኬተሪንግም ሆነ ዲኮርም ሆነ ማዘዝ ትችላላችሁ። አካባቢ የሚኖርበት ደግሞ ቡራዩ ነው። ድሬ ቡራዩ የፈለጋችሁበት ቦታ መታችሁ ብታዙ እንሰራለን ማለት ነው። ስለዚህ በቃ እንደዛ ነው። አሁን ወደ ሁለተኛው ዲኮር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዋናው ላይክ፣ ሼር፣ ሰብስክራይብ ማድረግ ወደ ሁለተኛው ዲኮር የሚታየው ድንኳን አለ። ድንኳን ይታያችሁ እዚህ ጋር ቅርብ ነው በጣም ስትሉ። ስለዚህ ወደዛ እንሄዳለን ማለት ነው። አሁን እየተሰራ ነው ያለው። በባህል ወጉ ደምቆ ሰርጋቸው በወላጅ ደስታ ተመርቃችሁ ተቻችላችሁ በእምነት ታሰሩ። ይህ ነው ደስታው ለአምላክም ክብሩ። ኧረ አለው ብሩ አንጃ ሙሽራው ለማረጉ ለሱ መጠጃ። ኧረ አላት ብሩ አንጃ ሙሽሪት ለማረጓ ለሷ መጠጃ። ጋይስ ኮርኒሱ አላለቀም እስካሁን። ያው ኮርኒሱ አላለቀም። እዛ ጋር እየተሰራ ነው፣ እዚህ ጋር እየተሰራ ነው ማለት ነው። ኮርኒሱ እስካሁን አላለቀም ጋር
ቤተሰብ ጨርሰናል። እንግዲህ አሁን ምስር የዚህ ከለር አለሽ ምን ማድረግ ፈልገሽ መሰለኝ? ቤተሰብ ጨርሰናል። እየገባ ነው። በጣም ደክሞናል በእውነት ከሆነ ሩፌን ከንፈርሽ ራሱ ደራረቀ። አመመኝ አሁን እውነት አመመኝ። ከንፈርሽ ደራረቀ። እንደውም መለስ አይደለም ቅድም ከዚህም ጭልጥ አለበት። ከዚህ በኋላ በቃ ምን እንዝጋው በቃ ቁርስ ከበላን በኋላ አሁን መጀመሪያ ፎር እንትን የታለ ፎርባንጉ አስገባሁት ቤት እያደረጋችሁ ነው። ላይክ ሰብስክራይብ። ምክንያቱም በእናንተ ነው እኛ የምናደርገው እና በቃ ገብታችሁ ላይክ አድርጉ። ምናችሁ ይጎዳል? ምንም ላይክ ሼር እንደዚህ ቁራሬ መስለ የዲኮር ሰራተኛ ሲጀምር ቁራሬ ነው እንግዲህ የተሸከም ነው። ይኸው ከኋላም ጋይስ ነበረን ግን መኪና ነበር አለ መኪናችን ግን ሚነደው ጠፋ። ለማንኛውም ሰብስክራይብ አድርጉ። በቃ ሲያውን በቃ ምግብ እየበላን ነው። ሰብስክራይብ ጋይስ በቃ ሰብስክራይብ ማድረጋችሁ እንዳረሱ ሰብስክራይብ አድርጉት። በቃ ጋይስ ሰብስክራይብ ማድረጋችሁ እንዳረሱ ያላሉት